እንደ ሀገር ተስፋ ይኖረናል ትልቅ ተስፋ ይኖረናል ልጁ ሲያድግ በእነማ እጅ ነው የሚያድገው ትውልድ የማብቃት ጉዳይ ፕሮሰስ ነው ለኔ ያልሆነምና አጥፎ የሚል ከሆነ የሚጣል የሚባል ጭንቅላት የለም ጥቂቶችን ብቻ ይዛ ብዙዎችን እየተወች ነበር የመጣችው ልጅ ነው ፕሮግራም ነው ያደረገን ያለ ነው እንደው ዝም ብሎ የሆነ ነገር ሲመረን የምናነሳው ጉዳይ አይደለም የትውልድ ግንባታ ርዕሰ ጉዳይ የሆነ በሆነ ነገር ስንከፋ የሆነ ነገር ስጋት ሲገባን የሆነ ጊዜ ለሆነ ቅስበት የሚቆይ የሆነ ሲዝናል የሆነ ለሆነ ወቅት ብቻ መናቀነቀነው ጉዳይ አይደለም ከቤተሰብ የሚጠበቀው ይሄ ነው ከጎረቤት የሚጠበቀው ይሄ ነው አክተሮቹ መደንብ ያቻሉ ኤጀንቶች አሉ ብቻውን አይደለም የትውልድ ግንባታ የሚሰራው ኮላቦሬቲቭ አክሽን ከማይክሮ ጀምሮ እስከ ማክሮ ድረስ ራሱን የቻለ እንትኖች አሉት ሳይንሱ የሚጠቁማቸው አሉ ልጁ ሲያድግ በእነማ እጅ ነው የሚያድገው እነማን ናቸው እጃቸው አሻራቸው የሚያርፍበት ስለዚህ ፕሮሰስ ነው ልጅ የማሳደግ ትውልድ የማብቃት ጉዳይ ፕሮሰስ ነው መልእክቶቹ ምን አይነት በተለይ አሁን ካይሹ መጽሐፍ ላይ ምንላል ከመኖር ብቻ በላይ የሚኖርን ትውልድ ማዘጋጀት አማራጭ የሌለው አማራጭ ነው ይላል ከራስ በላይ የሆነ መቆረስን ማዕከል ያደረገ ማትረፍን ሳይሆን መትረፍን ታሳቢ ያደረገ ትውልድ ማውጣት ነው ከታች አሁን ያ ስናሳድግ አንዳንድ ጊዜ ልጄ አድገ እንዲያትርፈ ለኔ ተርፈ ነው እንዲያትርፈ እንዲይዘ ነው ይሄ መጽሐፍ ግን የሚሞግተው እሱ ልክ አይደለም ነው እዚህ ሰውን ግብ አድርገን የምናሳድገው መትረፍ ላይ ነው አንቺን አሁን እናት አባት ከታች ሲያሳድግሽ አሳዳጊ ሲያሳድግሽ ልጄ አድገሽ ያንቺ ህይወት ግብ አንቱታሽ በመትረፍ ላይ ለሌላው በመሆን ላይ የተመሰረተ እንደሆነ ነግሮ ቢያሳድግሽ እናት አባትሽ ማስደሰት ስለምትፈልጊ ማህበረሰቡ የሰጠው ስፍራ መትረፍ ተኮር ስለሆነ መትረፍ ምን ማለት እንደሆነ ደግሞ በዝርዝር ስለምትነገሪ ከታች ጀምሮ የወደቀ ማንሳት ለጎደለው መሙላት ያወቅሽውን ማሳወቅ ለማህበረሰቡ አንዳች ክፍተት ለመሙላት መጨነቅ ወዘተርፈ እነዚህ ሲሆን መትረፍ ተኮር ሆነሽ ነው የምታድጊው ስለዚህ ባህልሽ ነው የሚሆነው ስታንዳርድሽ ነው የሚሆነው አንቱታሽ በተረፍሽው ልክ ነው የሚሆነው አሁን ግን አገልብጠነው አለኛ አንቱታን ባተረፈው ልክ ነው ያዛ አገኘ አንቱ ተባለ ነው የምንለው ሮንግ ካልኩሌሽን ላይ ነው የመሰረተው ትውልድ ስለዚህ አሁን ምን ገባባቸው አንዳንድ ይሄ የመጨካከን ሳይክሎች ላይጠፉ ይችላሉ ምክንያቱም ሰውየው ለማትረፌ አንተ እንቅፋት ይሆንክ ነውና አስወግዳለሁ ነው ይያለ ያለው ምክንያቱም እሱ የሚኖረው ለማትረፍ ነው ለራሱ ነው ሰልፍ ሴንተርድ በሆነ ቅኝ ስለሆነ የቃኘ ነው መንገዴ ላይ ቆመሻል ብሎ ባሰበ ጊዜ ሁሉ አንቺን ያስወግድሻል ምክንያቱስ ግቤ መያዝ ነው ብሎ ነው ማግኘት ነው አንቱታ ማገኘው ባገኘው ቁጥር ነው ባያስኩ ቁጥር ነው ብሎ የተቃኘበትን ስበና ነው ሱራን የሚያደርግ ያለው ስለዚህ አንቺ ለዛ እስካልጠቀምሽው ምን እስካላልሽው ድረስ አንቺ ትሬት ነሽ ለሱ መትረፍን ግን ከታች ጀምሮ መቆረስን ግን ለሌላው መሆንን ግን የአንቱታ ጥግ አድርገን መለኪያ ማሳያ አድርገን ቀርጸን ቢሆን ኖሮ የሰው ጭንቅላት መቀረጽ ይችላል አሁን እኛ የተቀረጽነው በሌላው ስሌት ስለሆነ ዛዘር ወራውንድ ማሰቡ ስለሚከብደን ነው እንጂ እኔ አሁን ራሴን በጾታ ሴት አድርጌ ማሰብ እንደሚከብደኛ ህል ሊከብድ ይችላል ይሄኛው ማለት ነው ሐሳቡ ምክንያቱም ኖርማል ተብሎ የተነገረን ነገርን ነው እሱ ኖርማል አይደለም እሱ ሁለተኛ ነው አንደኛ መሆን የነበረበት ይሄ ነው የሚለው አንደኛ መሆን ያለበትን ይሄ መሆኑን አሁን እንግዲህ አይተው የሚያዩ አካላት ልክ ነው ይሄን ስሌት መጠቀም ከቻለን እናተርፋለን ማለት ከጀመሩ እውነት ነው ህፃናትን ከታች ስናሳድጋቸው በዚህ ስሌት ልክ መቅረጽ ከቻለን እንደ ሀገር ተስፋ ይኖረናል ትልቅ ተስፋ ይኖረናል ብሎ ማመን ከቻሉ ምን ማለት ነው ብልጽግና ማረጋገጥ እንችል ይሆናል ለምሳሌ መበልጸግ እንችል ይሆናል መልማት እንችል ይሆናል ብዙ ነገር ማድረግ እንችል ህንጻዎች ልንሰራ እንችላለን ብዙ ነገሮች የሚመጣው ትውልድ ግን እነዛን ነገሮች ምሽክ አድርጎ ላለመብላቱ ዋስትና የለሽም ለኔ ያልሆነምና አጥፋው የሚል ከሆነ ስሌቱ ገብቶሻል ለኔ ያልሆነምና አጥፋው የሚል ከሆነ እናመጣው ይሆናል ግን ለማስቀጠላችን ዋስትና ብዙ ላይኖረን ይችላል ስለዚህ እንደ ሀገር እንደ ትልቅ ናሽናል አጀንዳ ተደርጎ መታየት ነው ያለበት የትውልድ ሲቀረጽ በምን አይነት ፍሬምወርክ ውስጥ ይቀረጽ የሚለው እቺ ሀገር እንግዲህ እንደ ሀገር እነማንን ነው ይዛዝ የደረሰችው የተወሰነ ፌቨር የሚደረገው አይነት ኢንተሊጀንስ ያላቸውን ሰዎች ነው ማትሪክ አለፉ ምንላቸው እነሱን ብቻ ነበር ድሮ ጥቂቶችን ብቻ ይዛ ብዙዎችን እየተወች ነበር የመጣችው አሁን ግን አቃፊ የሆነ አካታች የሆነ
ሁሉንም እንደየአውዱ ኢንተርቴን ማድረግ መቀበል ማቀፍ የሚችል አይነት የክላስሩም ማኔጅመንት የፔዳጎጂ ሊትሬቸሮችን በደንብ እየበለጸጉ ነው የመጡ ያሉት እና እኔ መጽሐፌ ላይ አርጊው ያደረኩ ያለሁት አንዱ ፖይንት ስላነሳሁት ነው። ተስፋ እንዳንቆርጥ ነው። በአንድ አይነት መንገድ ብቻ ልጆች ላይ ሰርተን ያ ቶሎ ለውጥ አላመጣ ሲል ፍረስትሬት እንዳናደርግ ልጁ ውስጥ ያለው ሌላ አይነት ሊሆን ይችላል። ስለዚህ ያን በመረዳት ለልጁ ሊሆነው በሚችለው አይነት መልኩ ጭንቅላት መቃኘት ከቻለ መሰራት ከቻለ ከጭንቅላት ውስጥ ብዙ አይነት ነገር ማትረፍ ትችላለች ሀገር ነው። የሚጣል የሚባል ጭንቅላት የለም። አሁን ግን we don't really care ማነው እዛ ጋር ያለው እንዴት ነው የሆነው ምናምን አይደለም። የሆነ ነገር እናደርጋለን። ያ የምናደርገው ነገር ነገ ወንጀለኛ ልጅ ለመወለዱ ለመፈጠሩ ምክንያቱም ውሳኔ ስንወስን ልጁን ከግምት አላስገባ ነው። እናቱን ብድግ አድርገን እስር ቤት ከተናል ወይ አባቱን ብድግ አድርገን እስር ቤት ከተናል። ወተት ያገኘ የነበረው ልጅ ወተት ማግኘት አቁሟል። ስለዚህ ይራባል፣ ይጠማል፣ ያለቅሳል። ለቅሶን ይለምደውና አንገር ይዞ በውስጡ ያድጋል። እኔ በተሰቃየሁባቸው አመታት እኔ በተሰቃየሁባቸው ጊዜያቶች ላይ ማህበረሰቡ ምንም መልስ አልሰጠኝም ነበርና ዛሬ እኔ ለማህበረሰቡ አይ ዶንት ኬር የሚል ልጅ ነው። ፕሮግራም ነው እያደረግን ያለ ነው። ያንዳንዱ ውሳኔያችን ያንዳንዱ እርምጃችን ልጁን በአሉታዊ ወር ደግሞ በአዎንታዊ መልኩ ከመቅረጽ አንፃር ትርጉም ይሰጣል። ተስፋዎች አሉ። ሂሬ እንደዚህ በጣም ደሳስ የሚሉ የማይናቁ ተስፋዎች አሉ፣ ሙከራዎች አሉ። የህፃናት ምገባ ፕሮግራሞች፣ የትምህርት ቤት ምገባ ፕሮግራም ታያለሽ። የቀዳማይ ልጅነት ህፃናት ላይ የሚደረጉ ኢንቨስትመንቶችን ታያለሽ፣ ጥረቶችን ታያለሽ። ሂሬ እንደዚህ ኤፈርቶች አሉ። እነዚህ ኤፈርቶች ውስጣቸው ያረገዙት ትርጉም በደንብ ፍንትው ተብሎ ዲስከስ ተደርጎ በደንብ ሁላችንም ኢንቴንሽናል ሆነን አውቀን አንድ ፔጅ ላይ ሆነን ዕውቀታችን ተመሳሳይ ሆኖ በአላማ እንደ ፕሮግራም ማስፈጸም ከቻልን እኔ በብዙ በጀመርነው ነገር ተስፋ ቢኖረኝም ወጣቶች ላይ የሚሰሩ ነገሮች ተስፋ አላቸው። ብዙ ትርጉም ሰጣቸዋለሁ። እያንዳንዳቸው መንግስት ለሚከተላቸው ኢንተርቬንሽኖች ትርጉም ሳልሰጥ ቀርቼ አይደለም፣ በጣም ትርጉም ሰጣለሁ። እዛም አስፈጻሚና ፈጻሚ ነበርኩኝ። ስለዚህ እዛ ጋር ያሉት ነገሮች በሙሉ ኤክሰለንት አበረታታለሁ፣ መቀጠል አለባቸው። ያን እንደተጠበቀ ሆኖ በፌደራል ደረጃ የሚሰሩ ስራዎች፣ በክልል ርዕሳነ እንትኖች በኩል የሚሰሩ ስራዎች፣ በከተማ አስተዳደራችን በኩል የሚሰሩ ስራዎች በሙሉ እንደተጠበቁ ሆኖ 1% ከገቢያቸው እያዋጡ ለተቸገሩ ህጻናት የመርዳት ባህላቸው ያደረጉ ተቋማት ቀላል አይደሉም። 1% ከገቢያቸው 1% ሁሉ ጊዜ ኮንትሪቢዩት እያደረጉ የሚረዱ አሉ። 50 ልጆች የሚረዱ አሉ፣ 10 ልጆች የሚረዱ አሉ፣ 30 ልጆች። እነዚህ ሁሉ እንደተጠበቁ ይሆናሉ። መንግስት የሚከተላቸው የሚመድበው በጀት ቀላል አይደለም፣ ጥሩ ነው። ይሄኛው እንዲህ ከሆነ አይቀር ይሄንንም ጨምረን የተሻለች ሀገር መፍጠሩ ላይ የበለጠ ግብአት አሰባስበን የበለጠ መልክ ይዘን አወቃቀሩን በደንብ አድርገን እንቀጥል ከማለት አንጻር ነው ይሄ ነገር ኮንትሪቢዩት እየተደረገ ያለው። እዚህ መጽሐፍ ላይ ያለውን ፍሬ ነገር የሚረዱ አካላት መረዳት በቻሉበት ጊዜ ሁሉ ምክረ ሐሳብነቱን ወስደው ተረድተው ወደ መሬት ለማውረድ ዝግጁ ሲሆኑ ያው ማንኛውንም አይነት ሰፖርት ለመስጠትም ለማገዝም የዚህ አካል ሆኖ ስራውን ለመቀጠልም ማንኛውም ነገር በነፃ ለመስጠት ያው እንደ ዜጋ አለሁኝ እኔ።